ሰላም እንዴት ቆያችሁ የቻናላችን ቤተሰቦች እንደምን ቆያችሁ? እንደምታወቀው በባለፈው ቪዲዮአችን ላይ ከቻፕተር 2 የተውጣጡ እና ከተለያዩ ግቢ የተውጣጡ የፋይናል እና የሚድ ጥያቄዎችን እየሰራንላችሁ ነበር። ዛሬ ደግሞ ከቻፕተር 3 ሎጂክ ኤንድ ላንጉዌጅ ከሚባለው ቶፒክ የተውጣጡ የሎጂክ ኤንድ ክሪቲካል ቲንኪንግ ፍሬሽማን ኮርስ ቪዲዮ የምንሰራላችሁ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር ኤንድ ኮፒ ሊንክ ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ ፒዲኤፎችንም ሆነ ሌሎች የፍሬሽማን ኮርስ ማቴሪያሎችን ለማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ ይህ አገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። አሁን ወደ ቪዲዮ እንሄዳለን። እስከ መጨረሻ በትዕግስት እና በትኩረት እንድትከታተሉ እንፈልጋለሁ። ነምበር 1 ዋት ዳዝ ፊሎሶፊ ኦፍ ላንጉዌጅ ፕራይመሪሊ ስቴዲ? ሎጂክ ኤንድ ላንጉዌጅ የሚለው ቻፕተር 3 ቶፒክ ነው። ከዛ ሀሳብ ፊሎሶፊ ኦፍ ላንጉዌጅ ምንን ያጠናል የሚል ሀሳብ ነው እዚህ ጋር የቀረበው። it study about the history of logical argument. B. It study about the structure, meaning and use of language. C. It study about the emotional aspect of communication. D. It study about the application of mathematical logic. So the correct answer will be B. It study about the structure, meaning and use of language ይሆናል ማለት ነው። So this is mainly deals about the primarily study of philosophy of language. So B is the correct answer. Okay, number 2. Which of the following best describes cognitive meaning in language? So A. Emotional impact of word. B. Information conveyed by language. C. Artistic expression in language. D. Ambiguity in communication. ላንጉዌጅ ሁለት ሚኒንግ ወይም ሁለት ፋንክሽን እንዳለው በባለፈው ቪዲዮአችን አይተን ነበር። አንደኛው ኮግኒቲቭ ሚኒንግ እና ሁለተኛው ኢሞቲቭ ሚኒንግ መሆኑን አይተን ነበር። ስለዚህ ከዛ ሀሳብ አንጻር ኮግኒቲቭ ሚኒንግ ማለት ምን ማለት ነው የሚል ጥያቄ አሁን ላይ ደግሞ ቀርቦልናል። ስለዚህ ከፕሪቪየስ ናውሌጃችን ይህን መመለስ እንችላለን ማለት ነው። the correct answer will be B. Information conveyed by language ይሆናል ማለት ነው። the first deals about what emotive function ነው የሚያወራልን። B is the correct answer. Okay, number 3. What is the purpose of emotive meaning in language? This one is the second function of language መሆኑን ማስተዋል አለብን። A. It convey factual information. B. To express or evoke emotion. C. To analyze argument. D. To define term precisely. Emotional meaning in language ምንን ያመለክታል? Emotional meaning is a type of a function of language which mainly deals about the emotional feeling or moral feeling of one's individual. The correct answer which deals about the emotive meaning will be B. To express or evoke emotion. B is the correct answer. Number 4. What are intentional and extension in term of language? Term is a group of word which deals about the subject of statement እንደሆነ እናውቃለን። ስለዚህ ይህ ተርም ደግሞ በሁለት መንገድ ዲፋይን ሊደረግ ይችላል። ኢንቴንሽናል እና ኤክስቴንሽናሊ ተብሎ ለሁለት ይከፈላል። ስለዚህ ሁለቱን የሚያገናኘው ወርድ የትኛው ነው? የትኛው ምርጫ ነው ትሩ የሆነው? A. Type of emotional meaning. B. Aspect of language grammar. C. Component of term meaning and reference. D. Technique of logical deduction. The correct answer will be
C. Component of term, meaning and reference. Okay, number 5. Which type of definition focus on listing example of the term? ሰው ሁለት ታይፕ ኦፍ ዴፊኒሽኖች አሉ ብለናል። ኢንቴንሽናል ሚኒንግ ኦር ኢንቴንሽናል ዴፊኒሽን ኦር ኮኖቴቲቭ ዴፊኒሽን ኤንድ ኤክስቴንሽናል ዴፊኒሽን ወይም ዲኖቴቲቭ ዴፊኒሽን ብለን ነበር። ሶ ዊች ዋን ሜንሊ ፎከስ ኦን ሊስቲንግ ኦፍ ኤግዛምፕል ወይም ሊስቲንግ ኦፍ መንበር? ኤ ኮኖቴቲቭ ዴፊኒሽን፣ ቢ ዲኖቴቲቭ ዴፊኒሽን፣ ሲ አብስትራክት ዴፊኒሽን፣ ዲ አናላይቲካል ዴፊኒሽን። ሶ ዘ ኮሬክት አንሰር ዊል ቢ ዲኖቴቲቭ ዴፊኒሽን ይሆናል ማለት ነው። ምክንያቱም ዲኖቴቲቭ ዴፊኒሽን ወይም ኤክስቴንሽናል ሚኒንግ የተርሙን መንበር ሊስት የሚያደርግልን ነው ማለት ነው። ሶ ዘ ኮሬክት አንሰር ዊል ቢ። Number 6. Which approach to defining term emphasize shared characteristics? So የትኛው አፕሮች ነው ኦፍ ዲፋይኒንግ ተርምን ዲፋይን የምናደርግበትን አፕሮች አሁንም ስለ ኤክስቴንሽናል እና ስለ ኢንቴንሽናል ነው የሚያወራልን። እና ሌሎችም ሊኖሩ ይችላሉ። ከነዚያ ውስጥ የትኛው ነው ሼርድ የሆነ ካራክተሪስቲክስን ዲተርማይን የሚያደርግልን ነው ጥያቄው። ሶ ኤ ኤክስቴንሽናል አፕሮች፣ ቢ ኢንቴንሽናል አፕሮች፣ ሲ ዲስክሪፕቲቭ አፕሮች፣ ዲ ኮምፓራቲቭ አፕሮች። ሶ ዘ ኮሬክት አንሰር ዊል ቢ ኢንቴንሽናል አፕሮች ይሆናል ማለት ነው። ቢ ዘ ኮሬክት አንሰር ቢኮዝ ኤክስቴንሽናል አፕሮች ስለ ክላስ ነው ሊስት የሚያደርገው መንበሩን ወይም ኤግዛምፕሉን ሊስት የሚያደርግልን ሲሆን ኢንቴንሽናል አፕሮች ደግሞ ሼርድ የሆነ ካራክተሪስቲክሱን የአንድን ነገር አትሪቢዩቱን ዲፋይን የሚያደርግልን ነው ማለት ነው። ሶ ቢ ዘ ኮሬክት አንሰር። Number 7. What is a lexical definition primarily used for? ሌግዚካል ዴፊኒሽን 5 አይነት ዴፊኒሽን ታይፖች አሉ። ስቲፑሌቲቭ፣ ሌግዚካል፣ ፕሪሳይዝ፣ ፐርሱዋሲቭ እና ቲዎሬቲካል ዴፊኒሽን ተብሎ ለአምስት ይከፈላሉ። ሰው ሌግዚካል ዴፊኒሽን የትኛውን ያመለክትልናል? ኤ ስፔሲፋይ ሃው ተርም ዊል ቢ ዩዝድ ኢን አን አርጊውመንት፣ ቢ ክላሪፋይንግ ኮመን ዩዜጅ ኦፍ ተርም፣ ሲ ዴቨሎፒንግ ኒው ተርም፣ ዲ ኮንትራዲክቲንግ ስታብሊሽድ ዴፊኒሽን። ሶ ዘ ኮሬክት አንሰር ዊል ቢ ክላሪፋይንግ ኮመን ዩዜጅ ኦፍ ተርም ይሆናል ማለት ነው ሌግዚካል ዴፊኒሽን። ኦኬ ነምበር 8. which of the following is not function of language? ሶ የላንጉዌጅ ፋንክሽን ያልሆነው የትኛው ነው? ኤ ኮሚኒኬቲንግ ኢንፎርሜሽን፣ ቢ ኤክስፕሬሲንግ ኢሞሽን፣ ሲ ሪዞልቪንግ ፊሎሶፊካል ዲቤት፣ ዲ ኤስታብሊሽንግ ሶሻል ኮኔክሽን። So which one is not a function of language? So the correct answer will be C. Resolving philosophical debate is incorrect about function of language. ኦኬ ወደ 9ኛው ጥያቄያችን ከማለፋችን በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ ኤንድ ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ ፒዲኤፎችን እና ፓወርፖይንቶችን እንዲሁም ሁሉም የፍሬሽማን ኮርስ ማቴሪያሎችን ለማግኘት ከፈለጋችሁ እና የአገልግሎቱ ተጠቃሚ መሆን ከፈለጋችሁ በዩቲዩብ ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናላችንን ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሶ አሁን ወደ ቪዲዮ። ነምበር 9. which type of definition is most useful for legal or technical context? A. Stipulative definition, B. Lexical definition, C. Persuasive definition, D. Operational definition. So በሌጋል እና በቴክኒካል ኮንቴክስት ላይ የሚጠቅመው ታይፕ ኦፍ ዴፊኒሽን የትኛው ነው? ሌጋል ወይም ቴክኒካል የሆነ ፕሮሰስ ካለ የሆነ ፕሮሲጀር ይሆናል። የሆነ ሌጋል ፕሮሲጀር ሰው ህግ ብለን ሌጋል የሆነ ኢሹ ካየን አንድ ወንጀለኛን ለመቅጣት የራሱ የሆነ ፕሮሰስ ኦር ፕሮሲጀር አለው። ቴክኒክ ካየንም የራሱ የሆነ ፕሮሰስ አለው ኦር ፕሮሲጀር አለው። ሶ
Depending upon this concept, the correct answer will be the operational definition ይሆናል ማለት ነው። Number 10. What is an important criteria for a good lexical definition? So lexical definition ቅድም እንዳየን ለኮመን አይዲያ ዩዜጅ እንደሚውል አይተን ነበር። ሶ ጉድ ሌክሲካል ዴፊኒሽን የሚባለውን ክራይቴሪያ የሚያሟላልን ታይፕ ኦፍ ክራይቴሪያ የትኛው ነው? ሶ ኤ ኢት ሹድ ቢ ቫጊው ቱ አለው ኢንተርፕሪቴሽን፣ ቢ ኢት ሹድ አኩሬትሊ ሪፍሌክት ኮመን ዩዜጅ፣ ሲ ኢት ሹድ ኮንትራዲክት አዘር ዴፊኒሽን፣ ዲ ኢት ሹድ ሪሌይስ ኦን ኮምፕሌክስ ጃርገን። ሶ ዘ ኮሬክት አንሰር ዊል ቢ ቢ ኢት ሹድ አኩሬትሊ ሪፍሌክት ኮመን ዩዜጅ ይሆናል ማለት ነው። Number 11. What is the primary aim of stipulative definition? A. To clarify common usage of term. B. To introduce a new meaning for a term. C. To persuade other in debate. D. To describe a term historical development. So stipulative definition is one type of definition which deals about introduction of a new meaning for a term. So the correct answer will be B ይሆናል ማለት ነው። Number 12. What does the term denotation refers to? Denotation means what? One of a definition which deals about what? Extensional meaning የሚያወራልን type of definition ነው። So A. It implied meaning of the word. B. The direct example of a term applies to. C. The grammatical structure of language. D. The emotional appeal of an statement. So the correct answer will be the direct example of a term applies to ይሆናል ማለት ነው። B is the correct answer. Number 13. Which type of definition is used to influence opinion? So opinioንን ኢንፍሉዌንስ የሚያደርግልን ታይፕ ኦፍ ዴፊኒሽን የትኛው ነው? A. Analytical definition. B. Lexical definition. C. Persuasive definition. D. Extensional definition. So the correct answer will be C. Persuasive definition ይሆናል ማለት ነው, which deals about influencing of one's own opinion. So C is the correct answer. Number 14. Which of the following is not a purpose of definition? የዴፊኒሽን ፐርፐስ ያልሆነው የትኛው ነው? A. To reduce ambiguity. B. To establish common understanding. C. To foster disagreement. D. To support logical argument. So not purpose of definition. So the correct answer will be C. To foster disagreement. So definition of purpose of definition or አንድን word define ማድረግ አለመስማማትን የሚያበረታታ አይደለም ማለት ነው። So C is the correct answer. Number 15. Why is it important to distinguish between intention and extension? A. To clarify the emotional appeal of a statement. B. To enhance grammatical accuracy. C. To avoid confusion in the meaning and the reference of term. D. To increase the artistic value of language. So intentional እና extensional meaning distinguish የማድረጋችን ኢምፖርታንስ የሆነው የትኛው ነው? The correct answer will be C. To avoid confusion in meaning and reference of a term. Number 16. What is the main focus of logic in relation to language? A. Creating new language. B. Analyzing the structure and meaning of argument. D. Understanding cultural tradition. D. Studying poetic expression. So the correct answer will be B ይሆናል ማለት ነው። Number 17, which is the last question of this topic. What is the goal of an operational definition? A. To establish common emotional response. B. To specify measurable criteria for a term. C. To clarify word historical usage. D. To argue against philosophical position.
So the correct answer will be B to specify measurable criteria for a term ይሆናል ማለት ነው። So B is the correct answer። የዛሬን ቪዲዮአችንን በዚህ ጋር እናበቃለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ ፓወርፖይንቶችን እና የፍሬሽማን ኮርስ ማቴሪያሎችን ለማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ